ኃያል ሆይ በክፋት ለምን ትጓደዳለህ? ሁልጊዜስ በመተላለፍ አንደበትህ ኀጢአትን ያስባል። እንደ ተሳለ ምላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ ዓመፃን ወደድህ። የሚያጠፋ ቃልን ሁሉ የሽንገላ ምላስን ወደድህ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል ያፈልስሃልም። ሥርህንም ከሕያዋን ምድር ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህም ይላሉ፣ እግዚአብሔርን ረዳቱ ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ። እኔስ በእግዚአብሔር ቤት እንደ ለመለመ እንደ ወይራ ዛፍ ነኝ። ለዓለምና ለዘላለም በእግዚአብሔር ምሕረት ታመንሁ። አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ።